ጊዜ አስተውላችሁ ከሆነ አሁን ላይ ካንሰር የሚባል በሽታ የበዛው ለምን ይመስላችኋል? የካንሰር ተጠቂ ቁጥር ከገጠሩ ነዋሪ ይልቅ ለምን ከተማ ነዋሪው ላይ የበዛ ይመስላችኋል? እንዲሁም ደግሞ ወጣ ብለንም ካየን በውጮችና በነጮች ላይ እንደሚጨምር ታውቃላችሁ? ዛሬ የምናነሳው ደግሞ ብዙ ስላልተወራለት ክሮኒክ ወይም የረጅም ጊዜ በሽታዎች ከሚባሉት ውስጥ ካንሰር እና ብዙዎቻችን ይህን ስም ስንሰማ ፍርሃት ይሰማናል። ነገር ግን ካንሰርን መፍራት ሳይሆን መረዳት ነው ያለብን። ስለዚህ በዚህ ቪዲዮ ውስጥ ካንሰር ምንድን ነው፣ እንዴት ይከሰታል፣ እንዴት እንከላከለዋለን፣ የህክምና መንገዱስ ምን ይመስላል የሚሉትን በ5 ክፍል ከፍለን በሰፊው እናያቸዋለን። አብራችሁን ቆዩ። በክፍል 1 እስኪ ካንሰር ምንድን ነው የሚለውን እንይ። ካንሰር በሰውነታችን ውስጥ ያሉ ህዋሶች ወይም ሴሎች ከቁጥጥር ውጭ በሆነ መንገድ ማደግ ሲጀምሩና መከፋፈል ሲቀጥሉ የሚፈጠር በሽታ ነው። በተለምዶ የሰውነታችን ህዋሳት በተወሰነ ቅደም ተከተል ይዋለዳሉ፣ ያድጋሉ፣ ይከፋፈላሉ እና ይሞታሉ። ይህ ሂደት የሰውነትን ጤናማ አሰራር ለመጠበቅ ወሳኝ ነው። የካንሰር ህዋሳት ግን ይህንን ህግ ይጥሳሉ። እነዚህ ህዋሳት ያለምንም ገደብ ማደግና መባዛት በመጀመራቸው በአካባቢው ያሉትን ጤናማ ህዋሳት ይጎዳሉ፣ እንዲሁም የሰውነትን ስራ ያበላሻሉ። የካንሰር ህዋሶች ወደ ሌሎች የሰውነት ክፍሎች ተዘዋውረው ዲስቲዎችን መፍጠር ይችላሉ፣ ሜታስታሲስ ያደርጋሉ ማለት ነው። ይህም የካንሰሩን ስርጭት ያሳያል። አሁን ደግሞ ካንሰር እንዴት ይከሰታል የሚለውን ሃይላይት እንየው። ካንሰር የሚከሰተው በሰውነታችን ውስጥ ባሉ የዘረመል ወይም ዲኤንኤ ለውጦች ወይም መበላሸት ምክንያት ነው። እነዚህ ለውጦች ሚውቴሽን በመባል ይታወቃሉ። ሚውቴሽን ማለት መቀየር፣ መለወጥ እንደማለት ነው። የሰውነታችን ህዋሳት እድገትና መከፋፈል የሚመራው በዲኤንኤ ውስጥ በሚገኙ የዘረመል መረጃዎች ወይም ጀነቲክ ማቴሪያል በሚባሉት ነው። እንደሚታወቀው ሴሎች ውስጥ የሴል ፓርቶች አሉ። ሴል ሜምብሬን፣ ሳይቶፕላዝም፣ ማይቶኮንድሪያ፣ ኒውክለስ እየተማርናቸው ማለት ነው። ስለዚህ ኒውክለስ ውስጥ ዲኤንኤ አለ። ከዲኤንኤ ውስጥ ደግሞ ጀነቲክ ማቴሪያሎች አሉ ማለት ነው። ስለዚህ እነዛ ጀነቲክ ማቴሪያሎች በሰውነታችን ውስጥ ያሉ ሴሎች ራሳቸውን እንዲያራቡ ጀነቲክ ኮድ የሚተላለፍበት እና በዛ ትዕዛዝ መሰረት ራሳቸውን እንዲራቡ የሚሆኑበት ነው ማለት ነው። ስለዚህ በዲኤንኤ ውስጥ ባለው ጀነቲክ ማቴሪያል ውስጥ ያሉ መረጃዎች የህዋሳቱን መቼ ማደግ፣ መቼ ማቆም እና መቼ መሞት እንዳለባቸው ይነግራሉ ወይም ኮድ ይደረጋሉ ማለት ነው። የሚውቴሽን ለውጥ ሲፈጠር ግን ይህ መመሪያ ይዛባል። ስለዚህ ሚውቴሽን ማለት ዲኤንኤ ቼንጅ ብለናል ቅድም። ስለዚህ የዲኤንኤ ሚውቴሽን ሲኖር እነዚህ መረጃዎች ይዛባሉ ማለት ነው። ስለዚህ በተዛባ መረጃ መሰረት የሚሰራ ስራ ደግሞ ያው የተዛባ ወይም ያልተፈለገ ስራ ስለሚሆን መጨረሻ ላይ ኖርማል ሴል መሆን የነበረበት ሴል ወደ ካንሰር ሴል ይቀየራል ማለት ነው። አንዳንድ ሚውቴሽኖች ህዋሳቱ ማደግ እንዲቀጥሉ ሲያደርጉ፣ ሌሎች ደግሞ ህዋሳቱ መሞት ያለባቸውን ጊዜ እንዳይሞቱ ያግዳሉ ማለት ነው። ስለዚህ ሴሎቹ የራሳቸው የተወሰነ እድሜ ያላቸው፣ ዲኤንኤ ሚውቴሽን ሲኖር እነዛ ሴሎች ለተወሰነላቸው ጊዜ መሞትና መወገድ ሲኖርባቸው እንዳይሞቱና እንዳይወገዱ ያደርጋል ማለት ነው። ይህ ሁኔታ ከቁጥጥር ውጭ የሆነ ህዋሳት ክምችት እንዲፈጥር ያደርጋል። ምክንያቱም ሴሎቹ ይራባሉ፣ ያድጋሉ፣ መሞት ሲኖርባቸው ሳይሞቱ ይቀራሉ ማለት ነው። እንግዲህ ዲኤንኤ ሚውቴሽን በዚህ ልካየ ነው። የዲኤንኤ ሚውቴሽን መንስኤዎቹ አንደኛው የዘር ውርስ ነው ወይም ሄሬዲታሪ የምንለው ማለት ነው። አንዳንድ ሰዎች ለካንሰር ተጋላጭ የሚያደርጋቸው የተበላሹ ጂኖች ይዘው ሊወለዱ ይችላል። ፈርቲላይዜሽን ላይ ስናነሳ ከስፐርም ሴል እና ኤግ ሴል ውስጥ ነው ፈርቲላይዜሽን የሚኖረው። ስለዚህ ከእናትየዋ ወይም ከአባትየው ዲፌክት ጂን ይዘው ከተወለዱ ይዛ ህንፃን ላይ ዲኤንኤ ሚውቴሽን ሊኖር ይችላል ማለት ነው። ይህ ማለት ግን ዲኤንኤ ሚውቴሽን አለ ማለት በቀጥታ ለካንሰር ያጋልጣል ማለት አይደለም። ዘር ውርስ ወይም ሄሬዲታሪ በተጨማሪ ደግሞ አካባቢያዊ ነገሮች፣ ለምሳሌ ኬሚካሎች ለጨረር መጋለጥ ወይም ለምሳሌ ከአልትራቫዮሌት ጨረር መጋለጥ እና ሌሎች ጎጂ ንጥረ ነገሮች መጋለጥ በዲኤንኤ ላይ ጉዳት ሊያደርስ ይችላል። ለምሳሌ ሲጋራ ማጨስ፣ የአየር ብክለት እና አንዳንድ የኢንዱስትሪ ኬሚካሎች ለዚህ አይነት መጋለጥ ይዳረጉናል ማለት ነው። ሌላኛው የአኗኗር ዘይቤ ነው። ከመጠን በላይ አልኮል መጠጣት፣ ጤናማ ያልሆነ ምግብ መመገብ፣ የአካል ብቃት እንቅስቃሴ አለማድረግ እና በመጠን ያለፈ ውፍረት ለካንሰር መከሰት አስተዋጽኦ ያደርጋሉ። እዚህ ላይ እንግዲህ የምናነሳው ነገር ብዙ ጊዜ አስተውላችሁ ከሆነ አሁን ላይ ካንሰር የሚባል በሽታ የበዛው ለምን ይመስላችኋል? የካንሰር ተጠቂ ቁጥር ከገጠሩ ነዋሪ ይልቅ ለምን ከተማ ነዋሪው ላይ የበዛ ይመስላችኋል? እንዲሁም ደግሞ ወጣ ብለንም ካየን በውጮችና በነጮች ላይ እንደሚጨምር ታውቃላችሁ? ይሄኛው የአኗኗር ዘይቤያችንን በተመለከተ ወደ ገጠሩ ወጣ ስንል ብዙ ጊዜ ናቹራል የሆኑትን ነገሮች ነው የሚያገኙት። አመጋገባቸው ኦርጋኒክ ነው፣ አኗኗራቸው ናቹራል ነው። ስለዚህ የአኗኗር ዘይቤ ተፈጥሯዊ የሆነ በቀጠለ ቁጥር የሰውነታችን እንቅስቃሴና ፋንክሽናሊቲም ተፈጥሯዊነቱን በጠበቀ መልኩ ስለሚቀጥል ካንሰር የመጋለጥ እድልን ዝቅ ያደርጋል ማለት ነው። ወደ ከተማ በመጣን ቁጥር ደግሞ አብዛኞቹ ፋብሪክ ናቸው፣ አርቲፊሻል ናቸው። አመጋገባችንን ብትወስዱ፣ ላይፍ ስታይላችንን ብትወስዱ ብዙ ጊዜ ፋብሪኬትድ የሆኑና ፓክድ የሆኑ ነገሮች ናቸው። ሱቅ ላይ ያሉት ጁሶችን ብትወስዱ ከምን እንደሚሰሩ እንዴት እንደሚታሸጉ ብዙ ጊዜ አናውቅም። ኢቨን ኤክስፓየር ዴት ተቀምጦበት እንኳን የኤክስፓየር ዴቱ ቁጥሩን ነው የምናየው እንጂ አቀማመጡ ምን ይመስላል፣ አያያዝ ሁኔታውስ ምን ይመስላል ብለን ብዙ ጊዜ አናስተውልም። እና የኤክስፓየር ዴቱ ከተጻፈበት ከዛ ኤክስፓየር ዴት ቀድሞ ከሆነ ካለምንም ስጋት ነው የምንጠቀምበት። ነገር ግን ፀሐይ ላይ የሚውሉ በመጓጓዝ ምክንያት የሚበላሹ በብዙ መንገድ ከጥቅም ውጭ የሚሆኑበት እድል ብዙ ነው እና እሱን አናስተውልም ብዙ ጊዜ። ስለዚህ ኤክስፓየር ዴቱ ዊዚን ኖርማል ኤክስፓየር ዴት ሆኖም እንኳን የመበላሸት እድሉ የሰፋ የሚሆንበት አጋጣሚ ብዙ ነው እና እሱን ብዙ ጊዜ አናስተውልም። ብዙ ጊዜ ደግሞ ጋርቤጅ አውት የሚባል ነገር አለ። አመጋገባችን ወይም አኗኗራችን በህይወታችን ላይ የሚያሳድረው ተጽዕኖ ቀላል የሚባል አይደለም። ስለዚህ ገጠር ላይ
ከዛ ከተማ ላይ እንደገናም ደግሞ ወደ ውጭም ስትወጡ ሞር እየሰፋ ይሄዳል የካንሰር ተጋላጭነቱና ስለዚህ የአኗኗር ዘይቤያችን ትልቁን ነገር ይይዛል ማለት ነው። ሌላኛው ኢንፌክሽኖች ናቸው። አንዳንድ ቫይረሶች እንደ ሂውማን ፓፒሎማ ቫይረስ እና ባክቴሪያዎች የዲኤንኤ ጉዳት በማድረስ ለካንሰር መንስኤ ሊሆኑ ይችላሉ። በአጠቃላይ ካንሰር አንድ ነጠላ በሽታ ሳይሆን በብዙ የተለያዩ መንገዶች የሚከሰት የጤና እክል ነው። ለካንሰር ተጋላጭነት የሚቀንሱ ብዙ መንገዶች አሉ። ለምሳሌ ጤናማ የአኗኗር ዘይቤን መከተልና መደበኛ ምርመራ ማድረግ መከላከል ከምንችልባቸው መንገዶች የተወሰኑት ናቸው ማለት ነው። በክፍል 2 እስኪ የካንሰር መከሰት ምን ይመስላል የሚለውን እንየው። ከላይ እንዳነሳ ነው እንግዲህ የካንሰር ሴሎች የሚከሰቱት በሰውነታችን ውስጥ ያሉ ሴሎች ውስጥ ያለ ዲኤንኤ በውስጡ መመሪያዎችን የሚይዙ ጄኔቲክ ማቴሪያሎች አሉና እነዛ ጄኔቲክ ማቴሪያሎች መቀየር ወይም ሚውቴሽን ነው ብለናል ትልቁ ነገር። ስለዚህ በዛ ምክንያት ሰውነታችን ላይ ሴሎች እንዲመረቱ ለማድረግ ከዲኤንኤ ውስጥ የሚመጣው ትዕዛዝ የተበላሸ ስለሆነ የሚመረቱትም ሴሎች የተበላሹ ናቸውና ሰውነታችን ውስጥ አላግባብ በጣም ብዙ ቁጥር ያላቸው ሴሎች ይመረታሉ። እነዚህ ሴሎች ደግሞ ሰውነታችን ከቁጥጥር ውጭ በሆነ መንገድ ስለሆነ የሚያመርታቸው ከዲኤንኤው ላይ በሚመጣው ትዕዛዝ መሰረት የሚመረቱት ሴሎች ማስቆም አይቻልም። ስለዚህ ከቁጥጥር ውጭ የሆነ የሴሎች መራባት ሲኖር እነዛ ሴሎች ካንሰር ሴል ናቸው እንላለን ማለት ነው። ወይም ደግሞ በሰውነታችን ውስጥ ካንሰር ተከሰተ እንላለን ማለት ነው። ስለዚህ በዚህ መንገድ የቁጥጥር መንገዱን የከፋ ያደርገዋል ማለት ነው። ይህም ደግሞ በተለያዩ ቦታዎች ላይ ሊከሰት ይችላል። ሰውነታችን ክፍሎች ውስጥ እነ አንጀት፣ ሳምባ፣ ኩላሊት፣ ጨጓራ፣ ሌሎችም ቦታ ሊከሰት ይችላል። ከላይም ደግሞ አጥንታችን ላይ በአብዛኛው ጡት አካባቢ፣ የማህፀን በር ጫፍ ካንሰር የሚባለው በተለያየ ቦታ ሊከሰት ይችላል እና የሚከሰትበትን ቦታ አስመልክተን የተለያዩ ስያሜዎች ስለሚሰጣቸው የተለያየ አይነት ካንሰሮች አሉ በስም ደረጃ ማለት ነው፣ እንደሚከሰትበት ቦታ የሚወሰኑ ማለት ነው። ስለዚህ የሕክምናው መንገድም በተመሳሳይ ይለያል ማለት ነው። በክፍል 3 የካንሰር እድገትና መስፋፋት ምን ይመስላል የሚለውን እናያለን። አንድ ጊዜ አንድ ህዋስ ከቁጥጥር ውጭ ማደግ ከጀመረ ከጎኑ ያሉትን ህዋሳት በመግፋትና በመተካት እጢ ወይም ቱመር ይፈጥራል። ብዙ ጊዜ ሁላችንም እንደምናውቀው በሰውነታችን ውስጥ ያልተጠበቀ እጢ ወይም ያልተጠበቀ እባጭ ሲከሰት ካንሰር ሊሆን ይችላል ብለን እንጠረጠርና ወደ ህክምና ቦታ እንሄዳለን። ምክንያቱም ያ እባጭ ወይም ያ ቱመር የተፈጠረው ሰውነታችን ከቁጥጥር ውጭ በሆነ መንገድ ሴሎቹን እንዲራቡ ስለሚያደርግ ወደ እባጭነት ይቀየራል ማለት ነው። በሰውነታችን ውስጥ የሚከሰቱ ሁሉም እባጮች ግን ካንሰር አይደሉም። ለዚህም ሁለት አይነት እጢዎች አሉ። በሰውነታችን ውስጥ የሚፈጠሩትን እባጮች በሁለት አይነት መንገድ ከፍለን ነው የምናያቸው። የመጀመሪያው ጉዳት የሌለው እጢ ወይም ቤናይን ቱመር የምንለው ሲሆን ሁለተኛው ደግሞ አደገኛ እጢ ወይም ማሊግናንት ቱመር በመባል ይታወቃል ማለት ነው። የመጀመሪያው ጉዳት የሌለው እጢ ወይም ቤናይን ቱመር በአንድ ቦታ ብቻ የሚያድግና ወደ ሌሎች የሰውነት ክፍሎች የማይስፋፋ ሲሆን አብዛኛውን ጊዜ በቀዶ ህክምና በቀላሉ ሊወገድ ይችላል። ምክንያቱም የሚከሰተው አንድ ቦታ ነው። እሱን ኤክሳይዝ አድርገን ካወጣ ነው ሌላ ቦታ ላይ ጉዳት ሳያደርስ በቀላሉ አስወግደን መጣል እንችላለን ማለት ነው። ሁለተኛውና የከፋ የሚባለው እጢ ደግሞ አደገኛ እጢ ወይም ማሊግናንት ቱመር የሚባለው ካንሰር ሲሆን እነዚህ ህዋሳት ያለምንም ገደብ ያድጋሉ፣ በአካባቢያቸው ያሉ ህዋሳትን ይጎዳሉ፣ እንዲሁም ወደ ሌሎች የሰውነት ክፍሎች ሊሰራጩ ይችላሉ። ሜታስታሳይዝ አደረገ ምንለው ማለት ነው። ለምሳሌ አንድ አካባቢ ላይ የነበረ እባጭ ማሊግናንት ቱመር ከሆነ ወደ ሌላ የሰውነታችን ክፍል ሂዶ እዛም ላይ ሌላ እባጭ ሊፈጥር ይችላል ማለት ነው። ለምሳሌ ሳምባ ላይ ያለ ወደ ኩላሊት፣ አንጀት ላይ ያለ ወደ ሳምባ፣ ቆዳ ላይ ያለ ወደ ሌሎች ጡንቻዎች፣ እንዲሁም ደም ላይ ያለ ወደ ሌሎች ክፍሎች ሊራባ ይችላል እና ብዙ ጊዜ ካንሰር ያለበትን ፓርት ተቆርጦ የሚወጣው ለዛ ነው። አብዛኛውን ጊዜ ሴቶች ላይ የሚከሰተው የጡት ካንሰር አንደኛው ጡት ላይ እባጭ ካለ ጡት ሙሉ በሙሉ ተቆርጦ እንዲወጣ ይደረግና ወደ ሌላ የሰውነታችን ክፍል እንዳይራባ ይደረጋል ማለት ነው። ምክንያቱም ከተው ነው ወደ ሌሎች የሰውነታችን ክፍሎችም ተራብቶ ሌሎችን የሰውነት ክፍሎችም ሊጎዳ ስለሚችል ማለት ነው። እንግዲህ እዚህ ላይ ሜታስታሲስ ብለን ያነሳነው ነገር አለና ሜታስታሲስ ምን ማለት ነው የሚለውን በአጭሩ ነው። የካንሰርን አደገኛነት የሚያሳየው ትልቁ ባህሪው የመስፋፋት ችሎታው ነው። ከአንድ ቦታ ወደ አንድ ቦታ የሰውነት አካል ወደ አንድ የሰውነት አካል መስፋፋት መቻሉ ነው አደገኛ የሚያደርገው። ስለዚህ ይህ የመስፋፋት ችሎታ ሜታስታሲስ ይባላል በሜዲካል ተርም። ከዋናው እጢ የተነሱ የካንሰር ህዋሳት በደም ፍሰት ወይም በሊምፍ ሲስተም አማካኝነት ወደ ሌላ የሰውነት ክፍል ተጉዘው አዲስ እጢ መፍጠር ይችላሉ። አንድ ቦታ ላይ የነበረ የካንሰር ሴል ወደ ሌላ ቦታ ሂዶ ሌላ የካንሰር ሴል የመፍጠር እድል አለው ማለት ነው። ይህ የካንሰርን ህክምና እጅግ በጣም ከባድ ያደርገዋል። ምክንያቱም ጡት ላይ የነበረ አንድ ካንሰር ወደ ሳምባ የሚዛመት ከሆነ ወይም ጡት ላይ የነበረ አንድ የካንሰር ሴል ወደ ኩላሊት የሚዛመት ከሆነ ጡት ላይ ያለውንም ኩላሊት ላይ ያለውንም በአንዴ ማከም ይከብዳልና ወደ ሌሎችም የሰውነት ክፍሎች ስለሚሰራጭ በሰውነታችን ውስጥ አዲስ የሆነ እባጭ ስናስተውል ቶሎ ወደ ጤና ተቋም ሄደን ቼክ ማድረግ ስርጭቱ እንዲቀንስ ያደርገዋል ማለት ነው። በክፍል 4 የተለያዩ ካንሰር አይነቶችን አጠር አድርገን እናያለን። እንደ አጠቃላይ በዓለም አቀፍ ደረጃ ወደ 100 የሚጠጉ የተለያዩ ካንሰር አይነቶች አሉ። ነገር ግን በአብዛኛው የሚከሰቱትና ብዙ ጊዜ የሚስተዋሉትን የካንሰር አይነቶች አልፍ አድርገን ጠቅሰን እንያቸው። የመጀመሪያው ካርሲኖማ የምንለው ሲሆን ብዙ ጊዜ የሚከሰትና በተለያዩ ቦታዎች ላይ የምንሰማው አይነት የካንሰር አይነት ነው ይሄኛው። ይህም በቆዳ፣ በሳምባ፣ በጉበት ወይም በሌሎች የውስጥ አካላት ላይ በሚገኙ ቲሾዎች ውስጥ የሚጀምር ካንሰር ሲሆን ለምሳሌ የጡትና የአንጀት ካንሰር በዚህ ምድብ ውስጥ ይመደባሉ። ሁለተኛው ሳርኮማ የሚባለው አይነት የካንሰር አይነት ሲሆን ይህም በአጥንት፣ በጡንቻ፣
በስብ ወይም በካርቲሌጅ ቲሾች ላይ የሚጀምር የካንሰር አይነት ነው። ሶስተኛው ሊኩሚያ የሚባለው ሲሆን ይህም የአጥንት ክልጥም ወይም ቦንማሮ እና ደም ውስጥ የሚከሰት የደም ካንሰር ነው። ይህኛው ብዙ ጊዜ የደም ካንሰር ተብሎ በስፋት የሚጠራው ማለት ነው ሊኩሚያ። አራተኛው ሊንፎማ የሚባለው ነው። ይህም ከስሙ እንደምንረዳው በሊምፍ ሲስተም ውስጥ የሚከሰት የካንሰር አይነት ነው። ቃላቶቹ ላይ አስተውላችሁ ከሆነ መጨረሻ ላይ ሳርኮማ፣ ካርሲኖማ፣ ሊምፎማ፣ አዴኖካርሲኖማ የተባሉ ይጠራሉ እና ስሞቹ መጨረሻ አካባቢ ያሉት ፊደሎች ካንሰር መሆኑን የሚጠቅሙ አይነት አጠራሮች ስለሆኑ ማስተዋል ትችላላችሁ። አምስተኛውና የመጨረሻው መከላከያና ምርመራ መንገዱ ምን ይመስላል የሚለውን አይተን እንጨርሳለን። ካንሰርን ለመከላከል የሚያግዙ ብዙ መንገዶች አሉ። ከእነዚህም በጥቂቱ 3 መንገዶችን አንስተን እንጨርሳለን። የመጀመሪያው ጤናማ የአኗኗር ዘይቤን መከተል ሲሆን ይህም የተመጣጠነ ምግብ መመገብ፣ ክብደትን መቆጣጠር፣ በቂ የአካል ብቃት እንቅስቃሴ ማድረግ፣ ሲጋራና አልኮልን ማስወገድ፣ እንደዚህ አይነት ነገሮች ዋነኞቹና በሰፊው ልንከላከልባቸው የምንችላቸው ነገሮች ናቸው። ጤናማ የአኗኗር ዘይቤ ሲባል እንግዲህ በአብዛኛው በፋብሪካ ቀነባብረው የሚመጡት ምግቦች፣ ታሽገው የሚመጡ ምግቦች፣ ሱቅ ላይ ተከዝነው የምንገዛቸውና የምንጠቀማቸው ምግቦች፣ በመጓጓዝ ምክንያት የሚበላሹ ምግቦች አሉና እነዚህ ምግቦች ከተቻለ ማስወገድ፣ ካልተቻለ ደግሞ ጥንቃቄ በተሞላበት መንገድ መጠቀም የተሻለ ያደርገዋል ማለት ነው። ከላይ እንዳነሳ ነው ወደ ገጠር አካባቢ ስንሄድ በአብዛኞቹ ተፈጥሯዊ ነገሮች ናቸው። ከተማ ላይ ማንጎ ጁስ ብለን ተቀምሞ ተቀነባብሮ የሚመጣው ገጠር ላይ ራሱ ማንጎ ስለሚገኝ ወይም ከተማ ላይ ራሱ ማንጎን ወስደን ብንጠቀመው የተሻለ ይሆናል ማለት ነው። ሌሎቹ ፋብሪኬትድ የሆኑት ነገሮችን ሞር መጠቀም በጀመርን ቁጥር ለካንሰር ተጋላጭ የመሆን እድላችን እየሰፋ ይሄዳልና የአኗኗር ዘይቤያችንን ማስተካከል ካንሰር ለመከላከል በደንብ ይረዳናል ማለት ነው። ሁለተኛው ክትባቶች ናቸው። ለምሳሌ እንደ ሂውማን ፓፒሎማ ቫይረስ እና ሄፓታይተስ ቢ ያሉ ክትባቶች በቫይረስ ምክንያት የሚመጡ ካንሰሮችን ይከላከላሉ። ስለዚህ በእነዚህ ቫይረሶች ምክንያት የሚመጣን ካንሰር ክትባት በመከተብ መከላከል እንችላለን ማለት ነው። ስለዚህ ክትባቶችን ሬጉላር በሆነ መንገድ መውሰድ ካንሰር የመከሰት እድልን በጥቂቱም ቢሆን ይቀንሰዋል ማለት ነው። ሶስተኛውና የመጨረሻው ካንሰርን የመከላከያ መንገዳችን ምርመራ ማድረግ ወይም ስክሪኒንግ ነው። ለካንሰር ተጋላጭ የሆኑ ሰዎች መደበኛ ምርመራ ማድረግ አለባቸው። ለምሳሌ የማህፀን በር ካንሰር ወይም ሰርቫይካል ካንሰር የሚባለው ሬጉላር በሆነ መንገድ ክትትል ማድረግ አለብን። እንደነዚህ አይነት ምርመራዎችን ማድረግ በሽታው ገና ሳይስፋፋ አስቀድሞ ለማወቅ ይረዳሉ። ስለዚህ የማህፀን በር ጫፍ ካንሰር ሴቶች ላይ በእድሜ ተገድቦ በየትኛውም ጤና ተቋም በሰለጠኑ ባለሙያዎች ምርመራና ስክሪኒንግ ስለሚደረግ ሬጉላርሊ የሄድን ቼክ ማድረግ አለብን። እንዲሁም የጡት ካንሰር ያልተለመደባጭ ባየን ቁጥር ቼክ ማድረግና ባለሙያ ማማከር ካንሰሩ ሳይስፋፋና ወደ ሌላ ቦታ ሳይዛመት በቀላሉ መቆጣጠር ይቻላል ማለት ነው። ስለዚህ የከፋ ደረጃ ላይ ከመድረሱ በፊት ቀድመን ሄደን ስክሪን በመደረግ ሕክምና መጀመርም ካለብን ሕክምና መጀመር፣ አለዛም ደግሞ የምክር አገልግሎት አግኝተን መከላከል እንችላለን ማለት ነው። እንግዲህ ከብዙ በጥቂቱ ስለ ካንሰር የተወሰነ እውቅና እንዲኖራችሁ በሚል ያዘጋጀነው ቪዲዮ ነው። ቪዲዮ በዚህ ቪዲዮ ካንሰርን በግልጽ መረዳት እንድትችሉና ፍርሃትን እንድታስወግዱ በምትኩ እውቀትና ጥንቃቄ እንድታደርጉ በሚል የተወሰነ ሀሳቦችን አጋርተናቸዋል። ጤናችሁ ላይ ትኩረት ማድረግ፣ አዘውትሮ ምርመራ ማድረግና ጤናማ የአኗኗር ዘይቤን መከተል ለወደፊት ጤንነታችን በጣም አስፈላጊ ነገሮች እንደሆኑ አይተናል። ከሁሉ በላይ ደግሞ አጠራጣሪ ነገሮችን ካገኘን ወደ ጤና ተቋም በመሄድ ወይም ባለሙያዎችን በማማከር ቀድመን መከላከል እንደምንችል አይተናል። እስካሁን ድረስ ቆይታችሁ ስለተከታተላችሁን ከልብ እናመሰግናለን። ለወደፊት እንደዚህ አይነት ነገሮችን ማግኘት ከፈለጋችሁና ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ ብታደርጉት፣ እንዲሁም ለሌሎች ሰዎች አስተማሪ ነው ብላችሁ ካሰባችሁ ሼር ብታደርጉትና እንደዚህ አይነት ነገሮች ስንለቅ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ ካላደረጋችሁ ይህን ቻናል ሰብስክራይብ ብታደርጉ ታተርፉበታላችሁ። እስካሁን ድረስ ቆይታችሁ ስለተከታተላችሁ እናመሰግናለን። ሰላም ሁኑ።